ደህንነቱ የተጠበቀ አሽከርካሪ የሚያደርጉ 10 ልምዶች። ሰላም ጤና ይስጥልን። በመላው ዓለም ላይ የምትገኙ የዚህ ቻናል ቤተሰቦች የፍቃዱ አውቶሞቲቭ ነው። በቻናላችን ላይ ሁሌም ለአሽከርካሪዎች፣ ለመንጃ ፍቃድ ተማሪዎች እንዲሁም ለአውቶሞቲቭ ተማሪዎች ግብዓት የሚሆኑ የተለያዩ መረጃዎችን እያቀረብኩላችሁ እገኛለሁ። በዛሬው ትምህርታዊ ስልጠናችን አሽከርካሪ ሆነን መንገድ ላይ በምንንቀሳቀስበት ጊዜ ከአደጋ ራሳችንና ሌሎችን የምንጠብቅበትን 10 ልምዶች እናያለን። አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየት፣ ጥያቄ ሲኖር እንዲሁም በዚህ ቪዲዮ ላይ ተጨማሪ ነገር ካላችሁ ኮሜንት ሴክሽን ላይ አስቀምጡ። ይሄንን መረጃ ከወደዳችሁት ላይክ አድርጉ። ሌሎች ለጓደኞቻችሁ እንዲደርስ ደግሞ ሼር አድርጉ። እንደዚህ አይነት መረጃዎችን በመለቀበት ሰዓት ኖቲፊኬሽን እንዲደርሳችሁ የደወል ምልክቷን ተጫኑ። ደህንነቱ የተጠበቀ አሽከርካሪ ለመሆን በመጀመሪያ ደረጃ ማድረግ ያለብን ምንድነው? ደረጃውን የጠበቀ ስልጠና መውሰድ ነው። በየትኛውም የአሽከርካሪ ምድብ ላይ ስልጠና መውሰድ በምንፈልግበት ጊዜ ጥራቱን የጠበቀ ስልጠናዎችን መውሰድ ያስፈልጋል። የንድፈ ሐሳብ ሊሆን ይችላል፣ የተግባር ስልጠና ሊሆን ይችላል። እነዚህ ስልጠናዎች በአግባቡ መውሰድ ይኖርብናል። ስልጠናው ብቻ ደግሞ በቂ አይደለም። በግላችንም በተለያዩ ዘዴዎች ሊሆን ይችላል ራሳችንን ማብቃት ይኖርብናል። አብዛኛውን ጊዜ የትኛውም ስልጠና ማዕከል የሚሰጠው ቤዚክ ነገር ነው። ዋንኛው ነገር ከዛ በኋላ በራሳችን አፕዴት የምናደርገውና የምናዳብረው ነገሮች ናቸው። ስለዚህ ምንጊዜም ደህንነቱ የተጠበቀ አሽከርካሪ ለመሆን ጥራቱን የጠበቀ ስልጠና መውሰድ ይኖርብናል። ሁለተኛው ነገር የተሽከርካሪያችንን ደህንነት መጠበቅ ነው። ተሽከርካሪያችንን ለእንቅስቃሴ ዝግጁ በምናደርግበት ጊዜ ውስጡ የሚገኙ የተለያዩ ነገሮችን መፈተሽ ያስፈልጋል። የመገናኛ መሳሪያዎች፣ የመቆጣጠሪያ መሳሪያዎች፣ የትዕይንት መቆጣጠሪያ መሳሪያዎች፣ የሞተር ክፍል ሊሆን ይችላል፣ የጎማ ክፍል ሊሆን ይችላል። ኤቭሪቲንግ ተሽከርካሪያችን ላይ የሚገኙ ክፍሎች በትክክል መስራታቸውና ፈንክሽናል መሆናቸውን ማየት ያስፈልጋል። በተወሰነ ጊዜዎች ደግሞ ሰርቪስ የሚያስፈልጋቸው ነገሮች በሙሉ ሰርቪስ ማድረግ ያስፈልጋል። የሞተር ክፍል ሊሆን ይችላል፣ የፍሬን ክፍሎች፣ የመሪ ክፍሎች፣ የመብራት ክፍሎች፣ ሰስፔንሽን ሲስተም ኤቭሪቲንግ ማስፈተሽና ማስጠገን ያስፈልጋል። ደህንነቱን ምንጠብቅ ከሆነ እኛ ጥሩ አሽከርካሪ ወይ ደግሞ ልምድ ያለውና ችሎታ ያለን አሽከርካሪ መሆን እንችላለን ማለት ነው። ሶስተኛው ደህንነቱ የተጠበቀ አሽከርካሪ የሚያስደርገን ቤልት ማሰር ነው። ተሽከርካሪያችን ይዘን ከቦታ ወደ ቦታ በምንንቀሳቀስበት ጊዜ እኛም ልንሆን እንችላለን፣ ሌላም ተሳፋሪ ሊሆን ይችላል። በአግባቡ የደህንነት ቀበቶን ማሰርና መጠቀም ይኖርበታል። ሲት ቤልት ማለት የተለያዩ አደጋዎች በሚከሰቱበት ጊዜ እኛን ከተለያዩ ችግሮች የሚታደገንና የሚከላከልን ክፍል ነው። እንደውም የሚባለው 99.9% አደጋን የመከላከል አቅም አለው ይባላል ቤልት ማሰር ማለት ነው። ስለዚህ እኛም ተሽከርካሪ ውስጥ ሆነ በምንንቀሳቀስበት ጊዜ ካጠገባችን የሚገኙ ወይ ደግሞ ከኋላ የሚገኝም ሌሎች ተሳፋሪዎች ሲኖሩ ቤልት ማሰራቸውን ማረጋገጥ ያስፈልጋል። ይህንን የምናደርግ ከሆነ አደጋን በደንብ መከላከል እንችላለን። ስለዚህ ምንጊዜም ቤልት አስረን ልንንቀሳቀስ ይገባል። አራተኛው ደህንነቱ የተጠበቀ አሽከርካሪ የሚያስብለን አደጋን ተከላክሎ የማሽከርከር ልምድን ምናዳብር ከሆነ ነው። ተሽከርካሪያችን ይዘን ከቦታ ወደ ቦታ በምንንቀሳቀስበት ጊዜ አደጋን መከላከል መሰረት ያደረገ የማሽከርከር ስልትን መከተል ያስፈልጋል። ተሽከርካሪውን ይዘን ዝም ብለን መንዳት ከቦታ ወደ ቦታ ብቻ መንቀሳቀስ አይደለም። በዙሪያችን ያሉትን ተሽከርካሪዎችን መመልከት ያስፈልጋል። አንድ ሰው ተሽከርካሪን ይዞ በሚንቀሳቀስበት ጊዜ 5 ተሽከርካሪን ነው የሚያሽከረክረው። አንድ የራሱን፣ ሁለተኛ በግራ በኩል፣ ሶስተኛ በቀኝ በኩል፣ አራተኛ ከኋላ፣ ከዛ ደግሞ ከፊት ያሉ ተሽከርካሪዎችን በሙሉ እየተከታተለ ማሽከርከር ይኖርበታል። ይሄ ብቻ አይደለም። እግረኞች ይኖራሉ፣ ሳይክሊስቶች ይኖራሉ፣ ሞተር የሚያሽከረክሩ ሊኖሩ ይችላሉ፣ እንስሳት ሊኖሩ ይችላሉ። ያንን ሁሉ እየተከታተለ ማሽከርከር ያስፈልጋል። ከዚህ ፊት በሰጠው ስልጠና አደጋ የምንቀንስባቸው መንገዶች 3 ናቸው። አንደኛው ተሽከርካሪ ሙሉ በሙሉ በማቆም ነው። ሁለተኛው ተሽከርካሪው መሪ በመጠቀም ወደ ግራና ወደ ቀኝ በማዞር ወይንም በመሸሽ አደጋው መቀነስ እንችላለን። ሶስተኛ ነገር ደግሞ ወይ ወደፊት ወይ ደግሞ ወደ ኋላ በማምለጥ በመሸሽ አደጋው መቀነስ እንችላለን። ስለዚህ አደጋን ተከላክሎ ማሽከርከር መሰረት ያደረጋል የማሽከርከር ስልትን መከተል ያስፈልጋል። ይሄኛው አራተኛው ደህንነቱ የተጠበቀ አሽከርካሪ የሚያስብለን ልምድ ነው። አምስተኛው ደግሞ ደንቦችና ህጎችን ወይ ደግሞ ሩልስ ኤንድ ሬጉሌሽን አውቀን ማሽከርከር ያስፈልጋል። ተሽከርካሪያችን ይዘን ከቦታ ወደ ቦታ በምንንቀሳቀስበት ጊዜ ከቤታችን ስንወጣ ጀምሮ ጥንቃቄ ማድረግ ያስፈልጋል። ከቤታችን ስንወጣ ምን ማየት አለብን? አስፓልት ላይ ስንወጣ ማን ነው ቅድሚያ ያለው? ምን ማየት አለብን? የተለያዩ ዓለም አቀፍ የመንገድ ዳር ምልክቶች፣ ዓለም አቀፍ የትራፊክ ማስተላለፊያ መብራቶች፣ ዓለም አቀፍ የመንገድ መሃል መስመሮችና ሌሎች ህጎችና ደንቦች አሉ። እነዛን ነገር ጠንቅቀን አውቀን ከቦታ ወደ ቦታ ልንንቀሳቀስ ይገባል። ይህ ካልሆነ ለአደጋ እንጋለጣለን። ስለዚህ አምስተኛው ደህንነቱ የተጠበቀ አሽከርካሪ የሚያስብለን ልምዶች ይሄ ነው ማለት ነው። ስለዚህ መንገድ ላይ ስንንቀሳቀስ ህጎችና ደንቦችን ማወቅ ያስፈልጋል። ስድስተኛው ደህንነቱ የተጠበቀ አሽከርካሪ የሚያስደርገን ልምድ የፍጥነት ወሰን ገደብን ማክበር ነው። ተሽከርካሪያችን ይዘን በምንንቀሳቀስበት ጊዜ የመጀመሪያው ነገር ማወቅ ያለብን ተሽከርካሪያችን በየትኛው ካታጎሪ ውስጥ ይካተታል የሚለውን ነገር ማወቅ አለብን። አነስተኛ ተሽከርካሪ ነው
መካከለኛና መለስተኛ ተሽከርካሪ ነው ወይስ ደግሞ ከባድ ተሽከርካሪ ነው የሚለውን ነገር መለየትና ማወቅ ያስፈልጋል። ሁለተኛ ነገር ደግሞ ያንን ተሽከርካሪ ይዘን በተለያዩ አውራ ጎዳናዎችና መንገዶች ላይ በምንንቀሳቀስበት ጊዜ በምን ያክል ፍጥነት መንቀሳቀስ አለብን የሚለውን ነገር ማወቅ ያስፈልጋል። አውቶሞቢል ቢሆን ከተማ ውስጥ በምን ያክል ስፒድ መንቀሳቀስ አለብን፣ ከከተማ ክልል ውጪ በአንደኛ ደረጃ፣ ሁለተኛ ደረጃ፣ ሶስተኛ ደረጃ በምን ያክል ፍጥነት መንቀሳቀስ አለብን የሚለውን ነገር ማወቅና መገንዘብ ያስፈልጋል። መካከለኛና መለስተኛ ተሽከርካሪ ቢሆን፣ ከባድ ተሽከርካሪ ቢሆን ከተማ ውስጥ ምን ያክል ይፈቀድልናል፣ ከከተማ ክልል ውጪ ምን ያክል ይፈቀድልናል፣ አንደኛ ደረጃ፣ ሁለተኛ ደረጃ፣ ሶስተኛ ደረጃ በምን ያክል ፍጥነት ይፈቀድልናል የሚለውን ነገር በደንብ ማወቅና ግንዛቤ ውስጥ ማስገባት ይኖርብናል። ይሄ እንግዲህ ስድስተኛው ደህንነቱ የተጠበቀ አሽከርካሪ የሚያሰኘን ልምድ ነው። ሰባተኛው ደግሞ መስመርና ረድፋችን ይዘን ማሽከርከር ነው። መንገድ ላይ በምንንቀሳቀስበት ጊዜ የተለያዩ ረድፎች አሉ። 3 ረድፍ፣ 4 ረድፍ፣ 5 ረድፍ ሊኖር ይችላል። እነዛ ረድፎች ላይ በእያንዳንዱ ረድፍ ላይ በምን ያክል ስፒድ ይነዳል የሚለውን ነገር መለየት ያስፈልጋል። ረድፋችንን በአግባቡ መጠበቅ ያስፈልጋል። ምንጊዜም ተሽከርካሪ ይዘን ከቦታ ወደ ቦታ በምንንቀሳቀስበት ጊዜ በመስመሮች መሃል ነው ማሽከርከር ያለብን። መስመር እየረገጥን መስመሩን በተሽከርካሪያችን መሃል አድርገን ማሽከርከር የለብንም። ስለዚህ ይህንን ነገር ከግንዛቤ ውስጥ ማስገባት ይኖርብናል። ሰባተኛው ነገር ይሄ ነው፣ ረድፋችንን ጠብቀን ማሽከርከር። ስምንተኛው ደህንነቱ የተጠበቀ አሽከርካሪ እንድንሆን የሚያስደርገን ልምድ ረድፋችን በምንቀይርበት ጊዜ ጥንቃቄ ማድረግ ነው። ረድፍ ልንቀያየር እንችላለን በተለያየ ምክንያት። ከመንገድ ልንወጣ ሊሆን ይችላል፣ ልንቆም ሊሆን ይችላል፣ ዞረን ልንመለስ ሊሆን ይችላል። ፍጥነታችንን ቀንሰን የምናሽከረክርበት ረድፍ ልንመርጥ እንችላለን። በዚህ ጊዜ እንግዲህ ረድፎችን በምንመርጥበት ተገቢውን ጥንቃቄ ማድረግ ይኖርብናል። መስታወቶችን ማየት ያስፈልጋል። ተገቢውን ምልክቶች መስጠት ይኖርብናል። ከኋላ የሚከተለን አሽከርካሪ እየቀደመ ከሆነ በዛው ረድፍ ላይ በአግባቡ እየተንቀሳቀሰ ከሆነ ያንን ነገር ማየትና መፈተሽ ያስፈልጋል። ፍጥነታችንን ተቆጣጥረን ረድፋችንን ጠብቀን ስንቀያየርም ጥንቃቄ ማድረግ ያስፈልጋል። ስምንተኛው ይሄ ነው። ዘጠነኛው ደህንነቱ የተጠበቀ አሽከርካሪ እንድንሆን የሚያስደርገን ልምድ ትኩረታችንን ማሽከርከር ላይ ብቻ ማድረግ ነው። ተሽከርካሪ ይዘን ከቦታ ወደ ቦታ በምንንቀሳቀስበት ጊዜ የግል ችግሮች ሊሆኑ ይችላሉ፣ የቤተሰብ ችግሮች ሊሆኑ ይችላሉ፣ የስራ ቦታ ችግሮች ሊሆኑ ይችላሉ። ይሄንን እያሰብን በፍጹም ማሽከርከር የለብንም። እንደዚህ አይነት ሀሳብ ውስጥ ሆነን የምናሽከረክር ከሆነ ለአደጋ ልንጋለጥ እንችላለን። ስለዚህ ተሽከርካሪን ይዘን ከቦታ ወደ ቦታ በምንንቀሳቀስበት ጊዜ ትኩረታችን ሙሉ በሙሉ ማሽከርከርና ማሽከርከር ላይ ብቻ መሆን ይኖርበታል። ሀሳባችን ሌላ ቦታ በሆነ ቅጽበት ለተለያዩ አደጋዎች ልንጋለጥ እንችላለን። ስለዚህ ዘጠነኛው ትኩረታችንን ማሽከርከር ላይ ብቻ ማድረግ ነው። አስረኛውና የመጨረሻው ደህንነቱ የተጠበቀ አሽከርካሪ የሚያስደርገን ልምድ በእንቅልፍ ስሜት ውስጥ ሆነው አያሽከርክሩ ይላል። አስረኛውና የመጨረሻው በእንቅልፍ ስሜት በድካም ስሜት ሆነን ተሽከርካሪ ይዘን መንቀሳቀስ የለብንም። አንድ ሰው እንቅልፉ ከመጣ በተፈጥሮ ሕግ መሰረት መተኛትና እረፍት መውሰድ ነው ያለበት። እንቅልፍ እየተሰማው ድካም እየተሰማው በሚያሽከረክርበት ጊዜ የተለያዩ ነገሮችን ይስታል። ዓለም አቀፍ የመንገድ ዳር ምልክት እያየ ይረሳል። መብራቶችን እያየ ሊዘነጋ ይችላል። መስመሮችን እያየ ትኩረት ላይሰጥ ይችላል። ስለዚህ በምናሽከረክርበት ጊዜ የእንቅልፍ ስሜት የድካም ስሜት የሚሰማን ከሆነ ተሽከርካሪያችን አቁመን መተኛትና እረፍት መውሰድ ወይም ደግሞ ተሽከርካሪው ሌላ ሰው እንዲያሽከረክረው ማድረግ ያስፈልጋል። እነዚህ እንግዲህ 10 ደህንነቱ የተጠበቀ አሽከርካሪ እንድንሆን የሚያለማምዱን ልምዶች ናቸው ማለት ነው። ስለዚህ አንድ አሽከርካሪ እነዚህ ነገሮች አውቆ ጥንቃቄ አድርጎ ሊያሽከረክር ይገባል። የትራፊክ አደጋ ሁላችንም አይተን ሊሆን ይችላል፣ በቤተሰቦቻችን አጋጥሞ ሊሆን ይችላል፣ በጓደኞቻችን አጋጥሞ ሊሆን ይችላል። በመላው ዓለም ላይ የተለያዩ የትራፊክ አደጋዎች ይከሰታሉ። አሁን ይህን ቪዲዮ እያያችሁት የተለያዩ አደጋዎች እየተከሰቱ ሊሆን ይችላል። ስለዚህ በሀገራችንም ይሁን በሌሎች ክፍለ ዓለማት ላይ የምትገኙ አሽከርካሪዎች ተገቢውን ጥንቃቄ አድርጋችሁ እንድታሽከረክሩ ስል እጠይቃለሁ። ይሄን ለማለት ነው። አዲስ ከሆናችሁ እንደተለመደው ሰብስክራይብ አድርጉ። ሀሳብ አስተያየት፣ ጥያቄ ካለ ኮሜንት ሴክሽን ላይ አስቀምጡ። ይህ መረጃ ከወደዳችሁት ላይክ አድርጉ፣ ለጓደኞቻችሁ ደግሞ ሼር አድርጉ። እንደዚህ አይነት ተሽከርካሪና አሽከርካሪ ጉዳዮች ላይ ያተኮሩ መረጃዎች በየቀኑ እለቃለሁ በዚህ ዩቲዩብ ቻናል ፍቃዱ አውቶሞቲቭ በሚለው ማለት ነው። እንደዚህ አይነት መረጃዎችን በመለቀበት ሰዓት ኖቲፊኬሽን ይደርሳችሁ የደወል ምልክቷን ተጫኑ። በቀጣይ በሌላ ትምህርታዊ ስልጠና እስከምንገናኝ ድረስ ቸር ቆዩ።